እስኪ ለአፍታ አስቡት። ዛሬ ማታ ደክሞት ተኙ። በቀጣዩ ቀን በጧት ሲነቁ ግን ሁሉም ነገር ተቀይሯል። በአካባቢያችሁ ያሉት ቤተሰቦቻችሁ የሉም። የለመዳችሁት ከተማና የምታውቁት ዓለም ተቀያይሯል። የለበሳችሁት ልብስም አርጅቶ ተበሳስቷል። የያዛችሁት ገንዘብ ከገበያ ወጥቶ ጥንታዊ ቅርስ ተብሏል። የምታውቋቸው ሰዎች ሁሉ ከሞቱ 100-200 ዓመታት አልፈዋል። የልጅ ልጆቻችሁ እንኳን አርጅተዋል። ይህ ስሜት ምን ሊሆን ይችላል? ድንጋጤ ወይስ ተአምር? ዛሬ የምናያቸው የሰዎች ታሪክ ግን ይህ ታሪክ ገጥሟቸዋል። እነዚህ ሰዎች ለዓለም የሞቱ መስለው በዋሻና በዛፍ ጥላ ስር ተኝተው ነገር ግን በመለኮት ጥበቃ ከዘመን ስሌት ውጭ ሆነው የቆዩትን ድንቅ የሰዎች ታሪክ እንመረምራለን። ለኛ ለሰዎች ጊዜ ማለት የማያቋርጥ ሩጫ፣ የፀሐይ መውጣትና መግባት፣ የወራትና የዓመታት መፈራረቅ ነው። እኛ በጊዜ ሰንሰለት የታሰርን፣ በሰከንዶች ሽርፍራፊ የምንለካ ፍጡራን ነን። ነገር ግን ጊዜን የፈጠረው አምላክስ? ለመሆኑ ሰዓት ሊቆም ይችላል? ቀን ወደ ዓመት፣ ዓመት ወደ ክፍለ ዘመንስ ሊለጠጥ ይችላል? በዛሬው ዝግጅታችን የምንነግራችሁ ታሪክ ሳይንሳዊ ልብ ወለድ ወይም የሰው ልጅ በምናቡ የፈጠረው ተረት ሳይሆን ይልቁንም በቅዱሳት መጻሕፍት የተመዘገበ በቤተ ክርስቲያን ትውፊት የታተመና ለሺህ ዓመታት ለሰው ልጅ አእምሮ እንቆቅልሽ ሆኖ የኖረ መለኮታዊ ምስጢር እንጂ። በዚህ ሰፊ ዝግጅታችን በዚያ ዘመን ሰው ከሞተ በኋላ እንዴት ይነሳል? የበሰበሰ አጥንትስ እንዴት ሕያው ይሆናል? ለሚሉ ተጠራጣሪዎች እግዚአብሔር አምላክ በእነዚህ ቅዱሳን ላይ ያደረገውን ድንቅ ሥራ፣ ስለ 7ቱ የኤፌሶን ወጣቶችና ስለ ደጉ አቤሜሌክ የትንሣኤ ተስፋ በምድር ላይ ስላጣጣሙት 2 መንፈሳዊ ታሪኮች በጥልቀት እንፈትሻለን። በመጀመሪያ የኤፌሶን 7ቱ እንቅልፈኞች ታሪክ። ለ200 ዓመታት በጭካኔ የታሸገባቸው ዋሻ እንዴት የቅድስና ማረፊያ ሆነ? እነዚህ 200 ዓመታት እንዴት እንደ አንድ ሌሊት አለፉ? ይህንን የሰዎች ታሪክ ዛሬ በሚገባ እንገልጣለን። 66 ዓመታት አልፈው ዓለም ተገላብጣ ኢየሩሳሌም ፈርሳ እንዴት የያዘው በለስ ሳይበሰብስና ወተቱ ሳይደርቅ ሊቆይ እንደቻለ ስለ አቤሜሌክና ትኩሱ በለስ እንዲሁም ጊዜ በእግዚአብሔር ፊት ያለው ትርጉምና ለኛ ለዛሬ ሕይወታችን የሚሰጠንን ትምህርት በመንፈሳዊ መነጽር እንቃኛለን። ወደ ታሪኩ ዝርዝር ከመግባታችን በፊት ይህን መንፈሳዊ አስደናቂ ትምህርት ለብዙዎች እንዲደርስ ቪዲዮውን ላይክ እና ሼር በማድረግ የበኩልዎን አስተዋጽኦ ያድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ መንፈሳዊ ቻናል ቤተሰብ ይሁኑ። ውድ ተመልካቾቻችን የመጀመሪያው ታሪካችን የሚጀምረው በ3ኛው መቶ ክፍለ ዘመን በ250 ዓመተ ምህረት አካባቢ ነው። በዚያ ዘመን ዓለምን የሚያንቀጠቅጥ በሮም ዙፋን ላይ ተቀምጦ ምድርን በደምና በጭካኔ የሚያስተዳድር አንድ ንጉስ ነበር። ንጉስ ዳቂዮስ። ዳቂዮስ በ3ኛው መቶ ክፍለ ዘመን አጋማሽ ከ249 እስከ 251 ዓመተ ምህረት ለ2 ዓመታት ብቻ የሮም ንጉሠ ነገሥት በመሆን አገልግሏል። በሱ ዘመን በመላው የሮም ግዛት የሚገኙ ክርስቲያኖች በሙሉ እንዲታደኑና ለጣዖት እንዲሰግዱ አዋጅ ያወጣ የመጀመሪያው ንጉስም ነበር። ከሱ በፊት የነበሩ ነገስታት ክርስቲያኖችን ያሳድዱ የነበረው በተወሰኑ ቦታዎች ብቻ ነበር። በዳቂዮስ ዘመን ግን የሮም መንግስት በጦርነትና በውጥረት ውስጥ ስለነበረች ህዝቡ ሁሉ ለሮማ አማልክት መስዋዕት ካላቀረበ አማልክቱ ይረዱናል ብሎም ያምን ስለነበር በዚያ ዘመን ክርስቲያኖችን ለመለየት መስዋዕት አቅርቤያለሁ የሚል የጽሑፍ ማረጋገጫ እንዲይዙም ያስገድድ ነበር።
ይህን ያልያዘ ወይም ለጣዖት ያልሰገደ ሁሉ እንዲገደል ወይም እንዲታሰርም እያደረገ ነበር። በአንድ ወቅት ንጉሥ ዳቂዎስ ወደ ጥንታዊቷና ውቧ የኤፌሶን ከተማ መጣ። ከተማዋ ግን በደስታና በጭፈራ አልተቀበለችውም። ይልቁንም በሰማይ ላይ የጥፋት ደመና፣ በምድር ደግሞ የሞት ሽታ ሰፈነባት። ንጉሡ አዋጁን አስነገረ። ያ አዋጅ ግን የኤፌሶን ክርስቲያኖች ወይ ክርስቶስን ካዱ ወይም ደግሞ ሕይወታችሁን ለጀገራ ስጡ የሚል የጨለማ ምርጫ ነበር። በከተማው አደባባይ ሁሉ የጣዖት ምስል ቆመ። የዕጣኑ ጢስና የመስዋዕቱ ደም ጎዳናውን አጥለቀለቀው። ለአማልክት የማይሰግድ ሁሉ ይገደላል የሚለው ቃል በከተማው አስተጋባ። እናቶች ልጆቻቸውን አቅፈው አለቀሱ። ሽማግሌዎችም ሞታቸውን መጠባበቅ ጀመሩ። ነገር ግን በዚያ ሁሉ ጨለማ መካከል የኤፌሶን ሰማይ 7 የሚያበሩ ከዋክብቶችን አየ። ስማቸው ሲጠራ በከተማው የታወቁ የንጉሡ የቅርብ ባለሟሎች፣ በቤተ መንግሥት ውስጥ ትልቅ ሥልጣንና ክብር ያላቸው ነበሩ። ስማቸውም መክስሚያኖስ፣ ማልኮስ፣ መርጥያኖስ፣ ዮሐንስ፣ ዲዮናሲዮስ፣ ኤክሳክስቶዲያኖስ እና አንቲኖስ ይባላሉ። እነዚህ ወጣቶች በፊታቸው ሰፊ ዕድሜ ነበራቸው፣ ሥልጣንም ነበራቸው፣ ሀብትና ክብርም ነበራቸው። ለአፍታ ዝቅ ብለን እንስገድና ሕይወታችንን እናትርፍ ማለት የሚችሉ ነበር። ነገር ግን በእነርሱ ልብ ግን ከሥልጣን በላይ የሚበልጥ፣ ከሀብት ይልቅ የሚያበራ፣ ከሞት ይልቅ የሚበረታ ታላቅ ፍቅር ነበር። እርሱም ለክርስቶስና ለክርስትና እምነታቸው ያላቸው ፍቅር ነበር። ንጉሡ ዳቂዎስ እነዚህ ወጣቶች ፊት ለፊቱ አስቆማቸው። ንጉሥ ዳቂዎስ እነዚህን ወጣቶች ፊት ለፊቱ አስቆማቸው። የንጉሡ ዓይን በቁጣ ቀልቷል። የገዳዮች ሰይፍም በጎናቸው ይብለጨለጫል። ዳቂዎስም ለምን አትሰግዱም ብሎ ሲጮህባቸው በኤፌሶን ታሪክ ውስጥ ታላቁ ንግግር ተሰማ። እነዚያ ወጣቶች ድምፃቸው አልተንቀጠቀጠም፣ አልተከራከሩም። ነገር ግን በጽናት እንዲህ ብለው መለሱ። እኛ የምንሰግደው ሰማይንና ምድር ለፈጠረ ለሕያው አምላክ ብቻ ነው። የሰማዩ ንጉሥ እያለ ለቆመ ድንጋይና ለሰው እጅ ሥራ አንንበረከክም አሉ። ይህ ንግግር የሞት ፍርድ እንደመፈረም ነበር። ዳቂዎስ በንዴት ተንቀጠቀጠ፣ ሥልጣናቸውን ገፈፈ፣ ክብራቸውን አራቆተ። ነገር ግን ከልባቸው ውስጥ ያለውን ሰላም ሊነጥቃቸው አልቻለም። 7 ወጣቶች በምድራዊ ንጉሥ ፊት አንገታችንን እንሰጣለን እንጂ እምነታችንን አንለውጥም ብለው ወጡ። በዚያን ጊዜ ይህ በክርስቶስ ፍቅር የታተመ ጽናት ሆነ። የሞት አዋጅ በታወጀባት በዚያች በኤፌሶን ምሽት 7 ወጣቶች አንድ ትልቅ ውሳኔ ወሰኑ። ቤተሰቦቻቸውን ተሰናበቱ። ያከማቹትን ወርቅና ብር ለድሆች በትነው ከከተማዋ ግርግርና ከጣዖቱ ዕጣን ጢስ ርቀው ወደ አንቺሎስ ተራራ መሩ። ዓለም ብለው ወደ ተራራውና ወደ ዋሻው ሲያቀኑ እግዚአብሔር ለ200 ዓመታት የሚቆይ የክብር መጋረጃ እንደሚያዘጋጅላቸው ግን አላወቁም ነበር። እነዚህ ወጣቶች በቤተ መንግሥት ውስጥ በድሎት ያደጉ ናቸው። ወደ ዋሻው ሲገቡ ተሸነፍን ብለው አልነበረም። ይልቁንም እውነተኛውን ነፃነት አገኘም ብለው እንጂ። ዋሻው ውስጥም እንደደረሱ በጉልበታቸው ተንበረከኩ። አምላካችን ሆይ አንተ የሰማይና የምድር ጌታ ነህ። ከዚህ ጨካኝ ንጉሥ አድነን፣ ሃይማኖታችንንም በልባችን አጽናልን እያሉ ሌሊቱን በሙሉ በእንባ ተማጸኑ። ንጉሥ ዳቂዎስ 7ቱን ባለሟሎች ሲፈልግ አጣቸው። የት ገቡ ብሎ በንዴት ሲያገሳ ወደ ተራራው ዋሻ ገብተው ለክርስቶስ ይጸልያሉ የሚል ወሬ ደረሰው። ዳቂዎስም በንዴት ተንቀጠቀጠ። በሕይወታቸው እቀብራቸዋለሁ ሲል አስፈሪ ትእዛዝ አስተላለፈ። ሰራዊቱ ወደ ተራራው ዘለቀ። ወደ ዋሻውም አፍ ደረሰ። በውስጥ ያሉ ወጣቶች የድንጋዩን መገፋፋትና የወታደሮቹን ጩኸት ይሰሙ ነበር።
ዳቂዎስም እንዲህ ሲል አዘዘ፣ የዋሻውን አፍ በትላልቅ ድንጋዮች ዝጉት፣ አየር እንዳይገባባቸው ብርሃንም እንዳያዩ እዚያው በራብና በጥም ተቆልፎባቸው ይሙቱ የሚል ትዕዛዝ በንዴት አስተላለፈ። ድንጋይ በድንጋይ ላይ ተነባበረ። የዋሻው አፍ በጽኑ ታሸገ። በዓለም ዓይን እነዚህ ወጣቶች ሞቱ፣ ተቀበሩ፣ ታሪካቸው አከተመ። በታሸገው ዋሻ ውስጥ ጽኑ ጨለማ ሰፈነ። ነገር ግን ያ ጨለማ የሚያስፈራ አልነበረም። እግዚአብሔር በመካከላቸው ተገኘ፣ ፍርሃታቸውንም አራቀላቸው። 7 ወጣቶች በጸሎት እንደተንበረከኩ አንዱ በሌላው ትከሻ ላይ እንደተደገፈ ጥልቅ እንቅልፍ ወሰዳቸው። ይህ እንቅልፍ እንደ እኛ ተራ ድካም አይደለም። ሞት እንዳይነካቸው፣ ረሃብ እንዳያደክማቸው፣ ዘመን እንዳያስረጃቸው የተደረገ መለኮታዊ ጋሻ ነበር። ስጋቸው በምድር ላይ በዋሻ ውስጥ በድንቅ ተአምር ተጠበቀ። እስኪ ያስቡት፣ በውጭ ዓለም ፀሐይ ትወጣለች፣ ትገባለች፣ ዝናብ ይዘንባል፣ ጦርነት ይነሳል፣ ሰላም ይሆናል፣ ነገስታት ይሞታሉ፣ አዳዲሶችም ይነግሳሉ። ጊዜው መንፈሱን ቀጠለ። ዳቂዎስም ሞተ። ከረጅም ጊዜ በኋላ መቃብሩ ፈረሰ። ከሱ በኋላ ብዙ ነገስታት አለፉ። የሮም መንግስት ከጣዖት አምልኮ ወጥቶ ወደ ክርስትና ተለወጠ። 200 ዓመታቶችም ነጎዱ። ትውልድ ሙቶ ትውልድ ተተካ። የኤፌሶን ከተማም ገጽታዋ ተለወጠ። ከረጅም ጊዜ በኋላ ኤፌሶን በክርስቶስ መስቀል አጊጣለች። እነርሱም በዚያ ዋሻ ውስጥ ለ200 ዓመታት ልክ እንደ አንድ ቀን እንቅልፍ በሰላም አረፉ። ልብሳቸውም አላረጀም፣ ፊታቸውም አልጠቆረም፣ ቆዳቸውም አልተሸበሸበም። በ448 ዓመተ ምህረት አካባቢ አንድ ገበሬ ለከብቶቹ በረት ሊሰራ ድንጋይ ከታሸገው ዋሻ ሲፈልግ ያኔ መለኮታዊ ትእዛዝ ደረሰ። ዋሻውም ተከፈተ። መላእክት የቅዱሳኑን ነፍስ ወደ ስጋቸው መለሱ። 7 ወጣቶች ዓይናቸውንም ገለጡ፣ ተንቀሳቀሱ። ልክ ትናንትና ማታ እንደተኛ ሰውም ተያዩ። በፊታቸው ላይ የጭንቀት ምልክት የለም። በሰውነታቸውም ላይ የዕድሜ መባከን አይታይም። መክስሚያኖስ ተነስቶ ጓደኞችን ተመለከተ። እንዴት አደራችሁ አላቸው። እርሱም ሆነ ጓደኞቹ የተኙት ጥቂት ሰዓታት ብቻ ይመስላቸው ነበር። ትናንት ንጉሥ ሊገድለን ሲፈልገን ነበር፣ አሁን አደጋ ላይ ነን ብለው ተጨነቁ። ራባቸውም፣ ምክንያቱም ሆዳቸው የሚያውቀው ትናንት ማታ የበሉት ጥቂት ምግብ ነበር። ማልኮስ የተባለው ወጣት ጥቂት ገንዘብ ይዞ ዳቦ ሊገዛ ወደ ከተማ ለመሄድ ተነሳ። ጓደኞቹ በፍርሃት ተሰናበቱት። ማልኮስ ሆይ ተጠንቀቅ፣ ማንም እንዳያይህ፣ ንጉሥ ዳቂዎስ ካወቀብን እዚህ ዋሻ ውስጥ ያርደናል አሉት። ማልኮስ ከዋሻው ወጣ። ወደ ኤፌሶንም ከተማ ሲቃረብ ግን ልቡ መምታት ጀመረ። ትናንት ያየው መንገድ ተቀያይሯል። ትናንት ያያቸው ዛፎች አድገውና አርጅተው አገኛቸው። እንደርሱ አቆጣጠር በከተማዋ በር ላይ የጣዖት ምስል ነበር። ዛሬ ግን ታላቅ የክርስቶስ መስቀል በክብር ተተክሏል። ማልኮስ ቆመ፣ ዓይኑንም አሻሼ። ወደ ሌላ ከተማ የመጣ መሰለውም። ሰዎችን ሲመለከት አለባበሳቸውም ሆነ አነጋገራቸው ሌላ ነው። ማልኮስ ወደ ዳቦ ሻጩ ጠጋ ብሎ ዳቦም ጠየቀ። ሊከፍልም እጁን ወደ ኪሱ ከቶ ሳንቲም አወጣ። ያ ሳንቲም ከ200 ዓመታት በፊት የነበረው የጨካኙ የንጉሥ ዳቂዎስ ምስል ያለበት የጥንት ወርቅ ነበር። ዳቦ ሻጩ ሳንቲሙን ሲያይደነገጠ ይህ ልጅ የተቀበረ ጥንታዊ ሀብት አግኝቷል ብሎም አሰበ። ማልኮስም ግራ ገባው። ለምን እንዲታየኛለህ? ዳቦውን ስጠኝና ልሂድ አለው። ብዙም ሳይቆይ ሰዎች ሁሉ ተሰበሰቡ። ይህን ሳንቲም ከየት አመጣህ? ለመሆኑስ አንተስ ማነህ? ብለው ወጠሩት። ማልኮስ በፍርሃት ተውጦ እንዲህ አለ፣ እኔ የዚህ ከተማ ልጅ ነኝ። አባቴም እገሌ ይባላል፣ ቤቴም እዛ ጋ ነው ብሎ ጠቆመ። ነገር ግን ሰዎቹ እንዲህ ያለ ስም የለም፣
ቤቱም የፈረሰ መቃብር ነው አሉት። ማልኮስም አለቀሰ። ንጉሥ ዳኪዎስስ የት አለ? ሊገድለን ይፈልጋል ሲላቸው ሕዝቡ ይበልጥ ተገረመ። ዳኪዎስ እኮ ከሞተ 200 ዓመታት አልፈዋል አሉት። በዚያ ሰዓት ማልኮስ እግዚአብሔር ያደረገውን ተአምር ተረዳ። ትናንት ተኝተው ዛሬ ነቁ ቢመስላቸውም ለካ የጊዜ ባለቤት የሆነው እግዚአብሔር አምላክ ለ200 ዓመታት በክንፎቹ ጋርዶ አቆይቷቸው ነበር። ከዚያ በኋላ ወሬው ሁሉ ከከተማው ኤጲስቆጶስና ወደ ንጉሥ ቴዎዲዮስ ደረሰ። ሕዝቡና ንጉሥ ቴዎዲዮስም ሁሉም እየሮጡ ወደ ዋሻው ወጡ። የሰባቱ ወጣቶች ብርሃናዊ ፊት ያበራል። ያላረጀ ልብሳቸውና ትኩስ ገጽታቸውንም ሲያዩ በወቅቱ ትንሣኤ ሙታን የለም ብለው ይከራከሩ ለነበሩ ሰዎች የእግዚአብሔር ድንቅ መልስን አዩ። ሕዝቡ ሁሉ የሰባቱን ወጣቶች ብርሃናዊ ፊት ሲያዩ 200 ዓመታት ሙሉ ሳይበሰብሱ መቆየታቸውን ሲረዱ ሁሉም በእግዚአብሔር ፊት ተንበረከኩ። በዚያን ዘመን ያሉ ተጠራጣሪዎቹም በእውነት ሙታን እንዲህ ይነሳሉ ብለው አመኑ። ሰባቱ ቅዱሳን መልእክታቸውን ካደረሱ በኋላ ንጉሡን ባረኩትና እንደገና በዚያው ዋሻ ውስጥ ተኙ እስከ ዕለተ ትንሣኤ ድረስ። የሚያስተምረን እግዚአብሔር አምላክ የጊዜ ባለቤት መሆኑና 200 ዓመት ሙሉ ሳይበሰብሱ የቆዩት እነዚህ ቅዱሳን ለአንድ ቀን ብቻ እንደተኛ ሰው ሆነው መገኘታቸው እግዚአብሔር በዘመኑ ለነበሩ ሰዎች በዕለተ ትንሣኤ እኛንም እንዲህ እንደሚያስነሳን ትልቅ ማረጋገጫ ነው። ወደ ሌላው ድንቅ ተአምር ወደ ኋላ ወደ ብሉይ ኪዳኑ አስገራሚ ታሪክ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት 600 ዓመታት በፊት ወደ ነበረው ዘመን እንሄዳለን። ኢየሩሳሌም በመከራ የታወከችበት ዘመን ነበር። በዚያ ዘመን የእግዚአብሔር ነቢይ የሆነው ቅዱስ ኤርምያስ በኢየሩሳሌም ውስጥ የእግዚአብሔርን ቃል ይናገርና ያስተምር ነበር። ንስሐ ግቡ፣ አለበለዚያ ባቢሎን ትመጣለች፣ ከተማዋም ትጠፋለች እያለም ያስጠነቅቅም ነበር። ነገር ግን የከተማዋ መኳንንትና ንጉሥ ሴዴቅያስ ነቢዩን በዚህ ንግግሩና በትምህርቱ ጠሉት። በመጨረሻም ንጉሡ ቅዱስ ኤርምያስን ጥልቅ ጭቃ በሞላበት ጉድጓድ ውስጥ እንዲጥሉ ታዘዘ። በዚያም እንዲሞት ተፈረደበት። በዚህ አስከፊ ሰዓት አንድ ታላቅ ሰው ብቅ አለ። እርሱም በቤተ መንግሥት ውስጥ አገልጋይ የነበረው ኢትዮጵያዊው አቤሜሌክ ነበር። አቤሜሌክ በቤተ መንግሥት ውስጥ ባለስልጣን ቢሆንም ልቡ ግን ለእግዚአብሔር ሰው ይራራ ነበር። በድፍረት ንጉሡ ፊት ቀርቦ ኤርምያስን ከጉድጓድ አወጣው። ያረጁ ጨርቆችንና ገመዶችን ተጠቅሞ የነቢዩን ሕይወት አተረፈለት። እግዚአብሔር አምላክ ለደግነት የሚከፍለው ዋጋ እጅግ ይገርማል። ኤርምያስም ለአቤሜሌክ እንዲህ አለው፣ አንተ እኔን ከሞት አድነኸኛልና እግዚአብሔር ደግሞ ኢየሩሳሌም በጠላቶች እጅ ስትወድቅ አንተን ከመከራ ይሰውርሃል አለው። የኢየሩሳሌም ጥፋት ቀረበ። የባቢሎን ሰራዊት ከተማዋን ከበቧት። ኤርምያስ አቤሜሌክን ጠርቶ ሂድና ከአግሪጳ እርሻ ለድሆች የሚሆን በለስ አምጣ አለው። አቤሜሌክም የታዘዘውን አደረገ። ቅርጫቱን በትኩስ በለስ ሞልቶ ሲመለስ ግን ፀሐዩ በጣም ይፋጅ ስለነበርና በጣምም ስለደከመው በአንድ ዛፍ ጥላ ስር አረፈ። ለጥቂት ደቂቃ ልረፍና ጉዞዬን እቀጥላለሁ ብሎ አይኑን ጨፈነ። ነገር ግን ያረፈው ለደቂቃዎች አልነበረም። እግዚአብሔር የኢየሩሳሌምን መቃጠል፣ የሕዝቡን መታረድና መማረክ አቤሜሌክ እንዲያይ አልፈለገም። ለ66 ዓመታት የሚቆይ ጥልቅ እንቅልፍ እንዲተኛ አደረገው። እስኪ ያስቡት፣ በኢየሩሳሌም ሕፃናት ሲታረዱ፣ ቤተ መቅደሱ ሲፈርስ፣ ሕዝቡ በሰንሰለት ታስሮ ወደ ባቢሎን ሲወሰድ፣ አቤሜሌክ ግን በሰላም ተኝቷል። 66 ዓመታት አለፉ። በምርኮ የነበሩ እስራኤላውያን ወደ አገራቸው መመለስ ጀመሩ።
ያኔ መልአኩ አቤሜሌክን ቀሰቀሰው። አቤሜሌክ ዓይኑን እያሻሸ ተነሳ። እረ እንቅልፍ ወሰደኝ መሰል ኤርምያስ ጋር ቶሎ መድረስ አለብኝ ብሎ በለሱን ተመለከተ። በለሱ አልጠወለገም፣ አልበሰበሰም። እንደውም ገና አሁን የተቆረጠ ይመስል ወተቱ ይፈስ ነበር። 66 ዓመት አልፎ በለሱ ትኩስ መሆኑ የእግዚአብሔር ታላቅ ተአምር ነበር። ወደ ከተማይቱ ሲገባ የሚያውቃት ከተማ አልነበረችም። የሚያውቀውም ሰው የለም። አንድ ሽማግሌ ያገኘና ኤርምያስ የት አለ ብሎ ጠየቀ። ሽማግሌውን በመገረም ልጅ ሆይ አንተ ከየት መጣህ? ኤርምያስ ከሞተ ከተማዋም ከጠፋች እኮ 66 ዓመት ሆናት አሉት። አቤሜሌክ ግን የያዘውን ትኩስ በለስ አሳያቸው። በዚያ ጊዜ በዚያ ሰዓት ሁሉም ሰው በእግዚአብሔር ተአምር ተገረመ። አቤሜሌክ የነቢዩን ሕይወት ስለጠበቀ እግዚአብሔርም የእርሱን ሕይወትና የያዘውን በለስ ሳይቀር ለ66 ዓመታት ጠበቀለት። ውድ የጃንቲዩብ ቤተሰቦች ይህ ታሪክ የሚነግረን እግዚአብሔር አምላክ የታማኞች አምላክ መሆኑ ነው። አንተ ስለ እግዚአብሔር ብለህ የምታደርጋት አንዲቷ ደግነት ከግማሽ ክፍለ ዘመን በላይ የምታስጠብቅህ ታላቅ ዋጋ ትሆንሃለች። ውድ ተመልካቾቻችን ዛሬ የተመለከትናቸው ሁለቱ ታሪኮች የኤፌሶን 7ቱ እንቅልፈኞችና የደጉ አቤሜሌክ ታሪክ አንድ ትልቅ መልእክት አላቸው። ሞት ማለት ለእግዚአብሔር እንቅልፍ ነው። የኤፌሶን ወጣቶች በዋሻ ውስጥ ተዘግቶባቸው ነበር። ዓለም ተቀበሩ ስትላቸው እግዚአብሔር ግን እረፉ ነበር ያላቸው። 200 ዓመታትም ይሁን 66 ዓመት ጊዜ በእግዚአብሔር ፊት እንደ አንዲት ቅጽበት ናት። እነዚህ ቅዱሳን ከእንቅልፋቸው እንደነቁ እኛም በዕለተ ትንሣኤ ከሞት እንቅልፍ እንነሳለን። ያኔ አካላችን እንደ አዲስ ይታደሳል፣ እንደ በለሱም ሕይወታችን ትኩስ ይሆናል። ውድ የጃንቲዩብ ቤተሰቦች ይህ ዝግጅታችን ለሕይወታችሁ ብርሃን ለነፍሳችሁ ደግሞ ምግብ እንደሚሆን ተስፋ እናደርጋለን። ፈጣሪ አምላክ እንደ ኤፌሶን ወጣቶች ከጠላት ሰይፍ ይሰውራችሁ፣ እንደ አቤሜሌክ ደግነታችሁን አይርሳ። ስለተከታተላችሁን ከልብ እናመሰግናለን። ይህን ቪዲዮ ላይክ ማድረጋችሁንም አዘንጉ። ለሌሎች እንዲደርስም ሼር አድርጉት። በቀጣይ በሌላ ድንቅ መንፈሳዊ ዝግጅት እስክንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። የአምላካችን ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎት አይለየን። ወስብሐት ለእግዚአብሔር። አሜን።